የሳምንቱን አበይት የፋይናንስ ዜናዎች ከንጋት ፖስት ዋናዎቹን በማስቀደም ጀምራለሁ። የመጋቢት ወር አጠቃላይ የዋጋ ግሽበት 13.6 ሆኖ ስለመመዝገቡ አዋሽ ባንክ ለደንበኞቹ 498 ሚሊዮን የአሜሪካን ዶላር አቅርቧል ስለማለቱ፣ ሶስተኛው ኢንቨስት ኢን ኢትዮጵያ ፎረም 3 ቢሊዮን የአሜሪካን ዶላር የውጭ ቀጥተኛ ኢንቨስትመንት ይስባል ስለመባሉ፣ የኢትዮጵያው ሰነደ መዋለ ንዋይ ገበያ ከእንግሊዙ FSD ኢትዮጵያ ጋር በመሆን በሚቀጥሉት 5 ዓመታት 50 ተቋማትን በአክሲዮን ገበያው ላይ ሊስት አደርጋለሁ ስለማለቱ፣ የኢትዮጵያ መንግስት በጠቅላላው በ8 ወራት የ300 ቢሊዮን ብር ድጎማን አድርጓል ስለማለቱና 40 የሚጠጉ የውጭ ኢንቨስትመንቶች በሸቀጣ ሸቀጥና በጅምላ ንግድ ላይ ፍቃድ ስለመውሰዳቸው በዛሬው አበይት የፋይናንስ ዜና የምነግራችሁ ነው የሚሆነው። ጤና ይስጥልኝ የተከበራችሁ የንጋት ፖስት ቤተሰቦች፣ በየሳምንቱ እንደተለመደው ከሮሃ የምንዛሬ ቢሮ ጋር በመሆን የምናቀርብላችሁ ሳምንታዊው የንጋት ፖስት የፋይናንስ ዜና ነው። ሮሃ የምንዛሬ ቢሮ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያለ ለበዓሉ ወደ ሀገር ቤት ስትመጡ አዋጭ የሆኑ የምንዛሬ ዋጋዎችን ለየትኛውም አይነት ሀገር ገንዘብ ይዘው ይጠብቋችኋል። ደውሉ፣ የቴሌግራም ቻናላቸውንም እንዲሁ ጆይን በሉ። ስልካቸውን በዲስክሪፕሽን ላይ አስቀምጥላችኋለሁ። እንዲሁም እስከ $10,000 የሚጠጋ ገንዘብን መግዛት ስትፈልጉ እንዲሁ ወደኛ ጎራ በሉ ይሏችኋል። በሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር ላይ እንዲሁም ደግሞ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራንድ ፓላስ ሆቴል ፊት ለፊት ግራውንድ ፍሎር ላይ ታገኙዋቸዋላችሁ። እንዲሁም ለመጀመሪያ ጊዜ ከአዲስ አበባ ውጪ ሮሃ የምንዛሬ ቢሮ በድሬዳዋ ቅርንጫፉን ከፍቶ በብሎሰም ሆቴል ግቢ ውስጥ አገልግሎት መስጠት ጀምሯል። ጎብኟቸው። ማስታወቂያውን ሰምተን እንመለሳለን። ለባህር ማዶ ጉዞ የውጭ ምንዛሬ ማግኘት እንዲቀለው አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥን ቢፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊየን ግራውንድ ፍሎር እንዲሁም በካዛንቺስ ግራንድ ፓላስ ሆቴል ፊት ለፊት ማህቡባ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960444333 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች ሲሸጡ የዋሉበትን ዋጋ በመናገር እንጀምራለን። የአሜሪካው ዶላር በ150 ብር ይገዛል፣ በ153 ብር ሲሸጥ ውሏል። የእንግሊዝ ሀገሩም ፓውንድ በ182 ብር ይገዛሉ፣ በ185 ብር ከ64 ሳንቲም ይሸጣሉ። ዩሮ በ160 ብር ሲገዛ በ163 ብር ከ20 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ40 ብር ይገዛል፣ በ40 ብር ከ60 ሳንቲም እንዲሁ ሲሸጥ ውሏል። በሌላ ዜና የኢትዮጵያ ስታቲስቲክስ ባለስልጣን የመጋቢት ወር ሀገር አቀፍ የዋጋ ግሽበት 13.6 በመቶ ሆኖ መመዝገቡን በዚህ ባሳለፍነው ሳምንት ይፋ አድርጓል። የአገልግሎቱ ድረገጽ ላይ እንደተቀመጠው መረጃ ከሆነ የዛሬ ዓመት በተመሳሳይ ወቅት በአገሪቱ አጠቃላይ የዋጋ ግሽበት 25 በመቶ አካባቢ የነበረ ሲሆን፣ ይሁንና ላለፉት ጥቂት ዓመታት በሁለት አሃዝ እያደገ የቀጠለው የዋጋ ግሽበቱ ከፍተኛ የተባለ የእድገት ቅናሽን በማሳየት በዚህ በመጋቢት ወር 11.9 በመቶ ምግብ ነክ ግሽበትና 16.2 በመቶ ደግሞ ምግብ ነክ ባልሆኑ ሸቀጦች ላይ የዋጋ ግሽበት መከሰቱን ሰምተናል። ብዙ የምጣኔ ሀብት ባለሙያዎች የዋጋ ግሽበት እድገቱ መቀነስ ለምን የማህበረሰቡን የኑሮ ጫና እንዳልቀነሰ ሲጠየቁ ሲመልሱ በዋናነት የማህበረሰቡ የመግዛት አቅም እያሽቆለቆለ መሄድን እንደ ምክንያትነት አንስተዋል። በሌላ ዜና አዋሽ ባንክ በ3 ወራት ብቻ ማለትም የፈረንጆቹ አዲስ ዓመት ከገባ ወዲህ 498 ሚሊዮን የአሜሪካን ዶላር ለተለያዩ ደንበኞቹ የውጭ ምንዛሬ ጥያቄ መደልደሉን ተናገረ። ባንኩ በአዲሱ የበጀት ዓመት እስካሁን ድረስ ከ1.3 ቢሊዮን ዶላር በላይ የውጭ ምንዛሬን እንዳሰባሰበ የተሰማ ሲሆን በዚህ ባሳለፍነው የበጀት ዓመት ሩብ ዓመት ብቻ ከ2200 ደንበኞቹ ለቀረበለት የውጭ ምንዛሬ ጥያቄን ምላሽ በመስጠት ለሀገሪቱ የውጭ ምንዛሬ ገበያ መረጋጋት የራሱን ሚና እየተጫወተ መሆኑን ይፋ አድርጓል። አዋሽ ባንክ በተጨማሪም 100 ሚሊዮን ዶላር የሚጠጋ የውጭ ምንዛሬን ለሌሎች ትንንሽ የግል የንግድ ባንኮች ማቅረቡንም ሰምተናል። በተጠቀሰው 3 ወራት ባንኩ ለዘይት 50 ሚሊዮን ዶላር፣ ለነዳጅ 79 ሚሊዮን ዶላር እንዲሁም ለስኳር 20 ሚሊዮን ዶላር የመደበ ሲሆን ድልድሉን ለወደፊትም በቀጣይነት እንደሚያከናውን ይፋ አድርጓል። በሌላ ዜና የኢትዮጵያ ኢንቨስትመንት ኮሚሽን የገንዘብ ሚኒስቴርና ዓለም አቀፍ የልማት አጋሮች በጋራ በሚያዘጋጁት ሶስተኛው ኢንቨስት ኢን ኢትዮጵያ ፎረም 3 ቢሊዮን የአሜሪካን ዶላር የውጭ ቀጥተኛ ኢንቨስትመንት ለመሳብ እየተሰራ መሆኑን ሰምተናል። ከግንቦት 4 እስከ 5 2017 በስካይላይት
ሆቴል በሚደረገው በዚህ ፎረም ላይ ከ700 በላይ የሚሆኑ ዓለም አቀፍ ኢንቨስተሮች፣ የቢዝነስ አመራሮች፣ የፖሊሲ አውጪዎችና ኢንተርፕረነሮች ይገኛሉ ተብሎ የሚጠበቅ ሲሆን ፎረሙ የኢትዮጵያን ኢንቨስትመንት አማራጮች ለተቀረው ዓለም ለማሳየት ይጠቅማል ተብሏል። ከዚህ ቀደም ተደርጎ በነበረው ሁለተኛው ኢንቨስት ኢን ኢትዮጵያ ፎረም በተመሳሳይ መልኩ 750 የሚጠጉ የውጭ ኢንቨስተሮች ተገኝተው የነበረ ሲሆን የ1.6 ቢሊዮን የአሜሪካን ዶላር ኢንቨስትመንት በዚህ ጊዜ መገኘቱ እንዲሁ ተነግሮናል። ዝግጅቱን በዋናነት የአፍሪካ ልማት ባንክና የካናዳ መንግስት እንዲሁ ይደግፉታል። በሌላ ዜና የኢትዮጵያው ሰነደ መዋዕለ ንዋዮች ገበያና የእንግሊዙ FSD ኢትዮጵያ በሚቀጥሉት 5 ዓመታት ብቻ 50 የሚጠጉ ተቋማትን በአክሲዮን ገበያው ላይ ሊስት ሊያደርጉ እንደሚሰሩ በዚህ ባሳለፍነው ሳምንት በተፈራረሙት ስምምነት ይፋ አድርገዋል። በስምምነቱ መሰረት FSD ኢትዮጵያ 50 የሚሆኑ ተቋማት ሰነዶቻቸውን በሰነደ መዋዕለ ንዋይ ገበያው ላይ እንዲያገበያዩ ከማገዝ ባለፈ የመንግስትና የግል የንግድ ተቋማት ቦንዶችን የሚገበያዩበትን ፕላትፎርም እንዲሁም እስላማዊ የሆነ እንደ ሱኩክ ያሉ ሰነዶች ሊገበያዩበት የሚያስችል ስርዓትን ወደ ስራ ለማስገባት ድጋፍ እንደሚያደርግ ይፋ ተደርጓል። በስምምነቱ መሰረት FSD ኢትዮጵያ በሚያቀርበው የገንዘብ ድጋፍ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ ሊገበያዩ የሚመጡ ተቋማትን FSD ኢትዮጵያ ያግዛል፣ ኢንቨስተሮችን ያስተምራል፣ እንዲሁም በሰነደ መዋዕለ ንዋዮች ገበያ ላይ የሚገበያዩ የተለያዩ ሰነዶችን ማበልጸግ ላይም እንዲሁ የሚያግዝ ይሆናል። በሌላ ዜና የገንዘብ ሚኒስቴር በህዝብ ተወካዮች ምክር ቤት ፊት ለፊት ቀርቦ ለቋሚ ኮሚቴ ባቀረበው ሪፖርት መሰረት ባለፉት 8 ወራት ብቻ ለምጣኔ ሀብቱ መረጋጋት በጣም አስፈላጊ ናቸው በተባሉና በተለያዩ ዘርፎች የ300 ቢሊዮን ብር ድጎማን ማከናወኑን ሰምተናል። ገንዘቡ ነዳጅን ጨምሮ እንደ ማዳበሪያ ላሉ ሌሎች ወሳኝ ሸቀጦች መግዣነት በድጎማ መልኩ የቀረበ መሆኑ የተሰማ ሲሆን ሚኒስትሩ አቶ አህመድ ሺዴ የመንግስት ፋይናንስ አስተዳደር አጠቃላይ የማክሮ ኢኮኖሚ ሪፎርሙ ላይ በበጎ ጎኑ ተጽዕኖ አሳድሯል ብለው በአጽንኦት ተናግረዋል። በስተመጨረሻም በዚህ በተያዘው ዓመት መጀመሪያ ኢትዮጵያ ለረጅም ዓመታት ተዘግተው የቆዩ የንግድና ኢንቨስትመንት ዘርፎችን ለውጪ ባለሀብቶች ክፍት ማድረግ እንደምትጀምር ተሰምቶ የነበረ ሲሆን የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን ባካሄደው አንድ ጋዜጣዊ መግለጫ ላይ ወደ 40 ለሚጠጉ ኢንቨስትመንቶች ፍቃድ በመስጠት ሂደት ላይ መሆኑን ሰምተናል። ኢንቨስትመንቶቹ በኤክስፖርት፣ ኢምፖርት፣ በችርቻሮ ንግድና ጅምላ ንግድ ላይ የተሰማሩ ሲሆን በሂደት ላይ ያሉት ተቋማት እነማን እንደሆኑ ግን ከመናገር ኢንቨስትመንት ኮሚሽኑ ተቆጥቧል። የተወደዳችሁና የተከበራችሁ ተመልካቾቼ ለዚህ ሳምንት ያጠናቀርኩላችሁ አበይት የፋይናንስ ዜናዎች እንግዲህ እነዚህ የሰማችኋቸው ናቸው። ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። እንዲሁም ደግሞ ማንኛውንም አይነት ዶላር መግዛት ብትፈልጉ መሸጥም ብትፈልጉ ወደ ሮሃ የምንዛሬ ቢሮ ጎራ በሉ። ቴሌግራም ቻናላቸውን ጆይን አድርጉ። ስልኮችን በመደወል ልታገኟቸው ትችላላችሁ። እስከ ቀጣይ ሳምንት ድረስ ታዲያ ቸር ያሰማን የፍሬያማነት ሳምንት ይሁንላችሁ እያልኩኝ የምሰናበታችሁ ከንጋት ፖስት ገሜ ብርሃኑ ነኝ።